የሰራተኞች እንባና የአይኤስ ያልተጠበቀ ወረራ። ሕይወት ውጣ ውረድ በሆነባት በዚች ምድር የዕለት ጉርስን ያገኝ ዘንድ ሁሉም የአቅሙን ያክል ይሮጣል፣ ይወጣል፣ ይወርዳል። በተለይ በአሜሪካ ቢል እየከፈለ ቤተሰቦቹን እያኖረ አልፎ ተርፎም በሀገሩ ያሉ ወገኖችን የሚደጉም አንድ ስደተኛ በምናባችሁ ውስጥ ሳሉ። ለቤተሰቡ ዳቦ ለማምጣት ከማለዳ 11 ሰዓት ተነስቶ ወደ ሥራ ቦታው ይሄዳል። ፀሐዩን ተቋቁሞ ከፍታውን ሳይፈራ ጣሪያ ላይ ወጥቶ ላቡን እያፈሰሰ ሥራውን ያከናውናል። ሥራውን ሊጨርስ ጥቂት ደቂቃዎች ግን ሲቀሩት የሚጠብቀው የድካሙን ሳይሆን የብረት ካቴና ነው። ይህ አሳዛኝ ታሪክ በሀገረ አሜሪካ በሜሪላንድ ግዛት በካምብሪጅ ከተማ በወርሃ መጋቢት 2026 እንደ አውሮፓውያን አቆጣጠር ሕገወጥ ናችሁ በተባሉ 6 የጓቲማላ ዜጎች ላይ የተከሰተ እውነተኛ ድርጊት ነው። ይህ ታሪክ የኢሚግሬሽን ቁጥጥር ጉዳይ ብቻ አይደለም። ብዙዎች የክፍለ ዘመኑ ክህደት ነው ሲሉ የሰየሙት አሳዛኝ ክስተት ጭምር እንጂ። ለመሆኑ አሳዛኞቹ እነዚህ 6 ለፍቶ አዳሪ ስደተኞች ምን ገጠማቸው? ከሆነው ነገር በስተጀርባስ ተጠያቂው ማን ነው? እስከ ፍጻሜው አብራችሁን ስትቆዩ አሳዛኙን ታሪክ ታደምጡታላችሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ የአክብሮት ግብዣችን ነው። መሰናዷችንን ላይክ በማድረግ ብታደምጡን ምስጋናችን የላቀ ነው። በድጋሜ እስከ ፍጻሜው አብራችሁን ቆዩ። ጉዳዩ የጀመረው በአንድ የመኖሪያ ቤት ጣሪያ ጥገና ነው። ስደተኞቹ የጓቲማላ ዜጎች ሲሆኑ በአሜሪካ ውስጥ በዝቅተኛ ክፍያ የሚሰሩ ግን ደግሞ ሕንፃዎችን የሚያቆሙ ብርቱ ሰዎች ናቸው። እንደ ሁልጊዜው በማለዳ ተነስተው በአንድ ግለሰብ ቤት ጣሪያ ላይ ራሳቸውን ለአደጋ አጋልጠው ላባቸውን እያፈሰሱ አሮጌውን ጣሪያ እየጠገኑ ነበር። ስራቸውም ሊጠናቀቅ ጥቂት ነገር ብቻ ይቀረው ነበር። ምናልባትም በላባቸው ይህቺ ሥራ ካለቀች ዛሬ ለልጆቼ ይህን ይዤ እገባለሁ ብለው አስበው ይሆናል። ነገር ግን በቤቱ ስር አንድ ጥቁር መኪና መጥቶ ቆመ። ከዚያም ሌላ፣ ከዚያም ሌላ። አንዳቸውም የአይኤስ ፖሊሶች ይሆናሉ ብለው አልጠረጠሩም። ይልቁንም በሥራ ተጠምደው ቶሎ ለመጨረስ ደፋ ቀና ይሉ ነበር። የዩኤስ የኢሚግሬሽንና የጉምሩክ ድንበር አስከባሪ ኤጀንቶች ወይም ደግሞ አይኤስ ወኪሎች በድንገት ከበባ አደረጉ። እነዚህ ወኪሎች አብዛኛውን ጊዜ በወንጀል የሚፈለጉ ስደተኞችን ወይም የፍርድ ቤት ትዕዛዝ ያለባቸውን ለመያዝ ነው የሚንቀሳቀሱት። ነገር ግን በዚህ ቀን ያነጣጠሩት ጣሪያ ላይ በላባቸው እየተጠመቁ የነበሩ ስደተኞች ላይ ነበር። ወኪሎቹ ውረዱ ብለው አዘዙ። ሰራተኞቹ ደንግጠው የሥራ መሳሪያዎቻቸውን እንደያዙ ሥራቸውን ባልጨረሱበት ሁኔታ ወደ መሬት ወረዱ። እዚያም መሬት ላይ ተደፍተው በእጃቸው ካቴና ታሰረባቸው። እዚህ ላይ ነው ታሪኩ ልብ አንጠልጣይ የሚሆነውና በመላው አሜሪካ በማኅበራዊ ሚዲያ መነጋገሪያና አከራካሪ ጉዳይ የሆነው። በአካባቢው ያሉ ሰዎችና ማኅበራዊ ሚዲያ ላይ የሚዘዋወሩ መረጃዎች እንደሚያመለክቱት ይህ ድንገተኛ ወረራ አጋጣሚ አልነበረም። ሰራተኞቹ ለሰሩት ሥራ ከቤቱ ባለቤት 10,000 የአሜሪካ ዶላር በላይ ክፍያ ይጠብቁ ነበር። እንደ ብዙዎቹ ጥርጣሬ የቤቱ ባለቤት ይህን ያህል ገንዘብ ላለመክፈል ሲል ሥራው ሊያልቅ ደቂቃዎች ብቻ ሲቀሩት ወደ አይኤስ ኤጀንቶች ደውሎ ሳይጠቁምባቸው አልቀረም የሚሉ ግምቶች አሉ። አስቡት፣ ላባቸውን ጨርሰው ቤቱን አድሰው ሲያበቁ ዋጋቸው ክህደት ሆነ። ይህ ድርጊት እውነት ከሆነ ድርጊቱ ሕግን ማስከበር ሳይሆን ዘመናዊ ባርነት ነው በሚል ብዙዎችን አስቆጥቷል። የአይኤስ ኤጀንቶች ተልዕኮ አብዛኛውን ጊዜ ሕገወጥ ስደተኞችን እናስወጣለን የሚል ቢሆንም እንዲህ ባሉ ሰራተኛና አሰሪ የጥቅም ግጭቶች ውስጥ ጣልቃ መግባቱ ብዙ ጥያቄዎችን አስነስቷል። ከዚህም ጋር 2 መሰረታዊ ጥያቄዎች ይነሳሉ። የመጀመሪያው ጥቆማው ከየት መጣ የሚለው ነው። አይኤስ ጥቆማ ካልደረሰው በቀር
በየቤቱ ጣራ ላይ ሥራ የሚሰሩ ሰዎችን አይፈልግም። ሁለተኛው ጥያቄ ደግሞ በአይኤስ አሰራር ላይ የሚነሳ ነው። ብዙ ጊዜ አሰሪዎች ስደተኞችን ለማስፈራራት አይኤስን እንደ መሳሪያ ወይም ደግሞ ማስፈራሪያነት ይጠቀማሉ። ይህ ደግሞ በሕግ ሌበር ትራፊኪንግ ወይም ደግሞ የሰዎችን ጉልበት መበዝበዝ ሊባል የሚችል ነው። በጣም ልብ የሚነካው ምስል ሰራተኞቹ ከተወሰዱ በኋላ የቀረው ትዕይንት ነው። የሰሩባቸው መሳሪያዎች፣ መዶሻዎች፣ ምስማሮች ሁሉም በየቦታው ተበታትነው ቀርተዋል። መኪናቸውም በሩ እንደተከፈተ በቦታው ቆሟል። ሰራተኞቹ ወደ ማቆያ ተወስደዋል። ቤተሰቦቻቸው በጓቴማላ ሆነው እዚህ አሜሪካ ውስጥ ምን ተፈጠረ የሚለውን ለመስማት በጭንቀት ላይ ናቸው። ላባቸው ፈሶ ደሞዛቸው ተበልቶ አሁን ደግሞ ከሀገር የመባረር አደጋ ተጋርጦባቸዋል። ለዚህ ሁሉ በስደተኞቹ ላይ ለሆነው በቀዳሚነት በብዙ ሰዎች ተጠርጣሪ የተደረጉት የቤቱ ባለቤት ቢሆኑም እኔ አልደወልኩም ብለው እንዳስተባበሉ ተነግሯል። ነገር ግን ደወልኩ የሚል አሰሪ በቀላሉ አይገኝም። አይኤስ ደግሞ የጠቋሚውን ስም አይገልጽም። ነገር ግን ሁኔታው ሁሉ የሚያመለክተው የታቀደ ሴራ መኖሩን ነው። የሰራተኛ መብት ተሟጋቾች አሁን ጉዳዩን ይዘውታል። ሰው ሰርቶ ሳይከፈለው አይታሰርም የሚል ድምፅም በማስተጋባት ላይ ናቸው። በሜሪላንድ የሆነው ነገር በእኔ ወይም በእናንተ ቤተሰብ ላይ ሊደርስ ይችላል። ይህ ጉዳይ የኢሚግሬሽን ጉዳይ ብቻ አይደለም፣ የፍትህና የሞራል ጉዳይ ነው። ክቡራን አድማጭ ተመልካቾቻችን እናንተስ ምን ታስባላችሁ? ባለቤቱ ክፍያ ላለመክፈል የፈጸመው ሴራ ነው ወይስ ሕግ አስከባሪዎች በራሳቸው መንገድ ተከታትለው ያዟቸው? ወይስ በሌላ ግለሰብ ተጠቁሞ መጡ ብላችሁ ታምናላችሁ? ሐሳብ አስተያየቶቻችሁን በኮመንት መጻፊያ ላይ አስፍሩልን። ቸር ይግጠመን።